ቮይኒች ማኑስክሪፕት ምድራችን ከተፈጠረችና መጻፍና ማንበብ የሰው ልጅ የዕለት ተዕለት ተግባሩ መሆን ከጀመረ በርካታ መጻሕፍት ተጽፈዋል። በሰው ልጆች ታሪክ፣ ፍልስፍና፣ ምርምርና እምነት ዙሪያ ቁጥር ስፍር የሌላቸው መጻሕፍት የመጻፋቸውን ያህል የመጻሕፍትና ንባብ ባህልም ስር እየሰደደ የህልውና መሰረት እስከመሆን ደርሷል። በሀገራችንም ሆነ በዓለማችን በተለይ ስላለፈው ዘመን የሚያወሱ በብራና የተጻፉ በቆዳ የተደጎሱ በርካታ ታሪካዊ መዛግብት ይገኛሉ። ዛሬ ልናስቃኛችሁ የወደድነው አንድ ታሪካዊ መጽሐፍ ነው። እስከዛሬ ተሰምቶ ከሚታወቀው ለየት ያሉ ባህሪያትን የያዘ አስደናቂ መጽሐፍ ነው። ይህ መጽሐፍ ደራሲው የማይታወቅ በውስጡ ያሉ ጽሑፎች ምንነት የማይታወቅና ነገር ግን አስደናቂ ነገሮችን በውስጡ ሰንዶ የያዘ ጉደኛ ዶሴ ነው። መጽሐፉ የቮይኒች ማኑስክሪፕት ተብሎ የሚጠራ ሲሆን በሰው ልጅ ታሪክ ውስጥ የተከሰቱና ሚስጥራዊነታቸው ካልተፈታ ታሪካዊ ቅርሶች አንዱ ነው። መጽሐፉ በዓለም ላይ በየትኛውም ቦታ በማይገኙ እንግዳ ስዕሎች የተሞላ ነው። ለምሳሌ ያህል ስያሜያቸው በማይታወቅ ኮከቦችና እንደ ቦይ በሚፈስ ውሃ ውስጥ በሚታጠቡ የሴቶች ስዕሎች የተሞላ ነው። እያንዳንዱ ገጽ እንቆቅልሽ የተሞላና ለመረዳትም እጅግ አዳጋች ነው። ታሪኩ የሚጀምረው በ1912 ነው። ዊልፍሪድ ቮይኒች የተባለ የጥንታዊ መጽሐፍ ሰብሳቢ በተለያዩ ሀገራት እንደሚደረገው ሁሉ በአንዱ ማለዳ ጣሊያን ውስጥ በሚገኝ አንድ አሮጌ ገዳም ተገኘ። እዚህ የቀደመ ገዳም ውስጥ በርካታ ታሪካዊ ሰነዶች እንደሚገኙ በማወቁ ነበር ወደዚህ ገዳም ያመራው። በገዳሙ እየተዟዟረ አቧራ የጠገቡ በፍርስራሽ ስር የወደቁ መጽሐፍቶችን ሲያገላብጥ ድንገት ዓይኑ በአንድ ክፍል ጥግ በተቀመጠ የእንጨት ሳጥን ላይ ያርፋል። በውስጡም ከላይ የጠቀስነው ተአምረኛ መጽሐፍ ነበር። የመጽሐፉ ውስጣዊ ገጾች በእንስሳት ቆዳ የተሰሩ ለስላሳና ጠንካራ ናቸው። ገጾቹ ያረጁ፣ ቢጫና አቧራ ጠገብ ነበሩ። የመጽሐፉ ገጾች በቀለሞች ባሸበረቁ ስዕሎችና ዲዛይኖች የተሞላ ነው። ከስዕሎቹ በተጓዳኝ በርካታ ጽሑፎች ቢኖሩም አጻጻፉም ሆነ ቋንቋው ለዘመናችን ሰው እንግዳ ነው። በምልክቶችና በፊደሎች የተሞላ የዚህ መጽሐፍ መገኘትን ተከትሎ ሚስጥሩን ለመረዳት የመጽሐፉ አሳሽ በዙሪያው ካሉ ባለሙያዎች ጋር ጥረት ለማድረግ ቢሞክርም አልተሳካለትም። የነገሩ እንግዳነትም ይበልጥ ትኩረት ሳበ። የመጽሐፉን ምንነት ለማወቅ የተለያዩ ምርመራዎች መደረግ ጀመሩ። አንድ ሰው ሆን ብሎ ሰውን ግራ ለማጋባት የፈጠረው ሐሰተኛ ዶሴ ነው ከሚሉት ጀምሮ ሳይንሳዊ ጥናት ሊደረግለት ይገባል እስከሚሉ ድረስ ሰፊ ክርክር መደረግ ጀመረ። በመጨረሻም በሳይንሳዊ መንገድ የመጽሐፉን ትክክለኛነት ለማረጋገጥ ሙከራ ማድረግ ተጀመረ። የካርቦን ሙከራዎች እንደሚያሳዩት የመጽሐፉ ገጾች በ1400ዎቹ መጀመሪያ ላይ እንደተሰሩ ሲያሳይ፣ ጽሑፎቹ የተጻፉበት ቀለምም እንዲሁ በተመሳሳይ ዕድሜ ላይ የሚገኝ እንደሆነ ታወቀ። አጻጻፉም ቢሆን የእውነተኛ ቋንቋ ንድፎችና አደራደሮችን የሚከተል እንደሆነ ተረጋገጠ። የመጽሐፉ እውነተኛ ምንጭ መረጋገጡን ተከትሎ ታዲያ በመጽሐፉ የሰፈሩት ስዕሎችና ጽሑፎች ምን መልእክት ይዘው ይሁን የሚለውን ለማወቅ ዓለማችን አሉኝ የምትላቸው ሳይንቲስቶች፣ የታሪክ ተመራማሪዎች፣ ኮድ ሰሪዎች ሁሉ ሙከራ ማድረግ ጀመሩ። ለዚሁ ተብሎ የመጽሐፉን ቅርሶችና አደራደር መርምሮ የሚፈታ የኮምፒውተር ስርዓቶች ቢዘጋጅና የሚስጥሩን ቁልፍ ለመፍታት ቢሞክርም ቅሉ ሐሳቡ ሊሳካ አልቻለም። መጽሐፉ ሚስጥሩን በቀላሉ አሳልፎ ሊሰጥ አልፈቅድ አለ። የመጽሐፉ ውስጣዊ ክፍሎች። መጽሐፉ እንግዳ በሆኑ ክፍሎች የተሞላ መሆኑን አይተናል። ሌላው አስደናቂ ነገር ደግሞ የመጽሐፉ ክፍሎችምና ይዘታቸው ነው። የመጀመሪያው ክፍል ተክሎችን የሚያሳይ ነው። ስለሚመስሉ ተክሎች አልናቸው እንጂ ተክሎቹ እኛ ከምናውቃቸውና ከለመድናቸው የተለዩ ናቸው። አንዳንዱ ተክል ከሌላ ፕላኔት እንደመጣ ያህል ፍጹም የተለየና አንዳንዶቹም አስፈሪ ናቸው። ስር ያላቸው ተክሎች፣ የሚያብቡ አበቦች፣
ከዋክብት የሚመስሉ ቅጠሎች በመሆናቸው አንዳንድ ሰዎች ተክሎቹ ከጥንት ምድር የመጡ ናቸው ብለው ሲያምኑ፣ ሌሎች ደግሞ ሙሉ በሙሉ ከሌላ ዓለም የመጡ ናቸው ብለው ያምናሉ። ሁለተኛው ክፍል ኮከቦችን፣ ክበቦችንና የዞዳይክ ምልክቶችን የያዘ ሲሆን ነገር ግን የኮከቦቹ አደራደርም ሆነ ቅርጽ እኛ ሰማይ ላይ ከሚታየው ፈጽሞ የተለየ ነው። ሶስተኛው ክፍል ከሌሎቹ ክፍሎች ፈጽሞ የተለየና በእንግዳ ነገሮች የተሞላ ነው። በዚህ የመጽሐፍ ክፍል እርቃናቸውን ያሉ ሴቶች የቧንቧ ቱቦ በሚመስል ሰፋፊ መታጠቢያ ቤቶች ውስጥ ሆነው እንዲሁም በሌሎች እንግዳ ማሽኖች ተቀምጠው የሚታይ ሲሆን ልክ የባዮሎጂ መጽሐፍት በሚመስል መልኩ የቀረበ ነው። ሌላው የመጽሐፉ ክፍል ፋርማሲ ይመስላል። ማሰሮዎችና እጽዋት ያሉት ቅመማ ቅመም የሚመስል ይዘት ያለው ነገር ግን በዚህ ክፍል የሚታዩት እጽዋት በምድር ላይ ከየትኛውም ቦታ የሚገኙ አይደሉም። የመጽሐፉ የመጨረሻው ክፍል እንደ የምግብ አዘገጃጀት ወይም መመሪያዎች ባሉ አጫጭር መስመሮች የተሞላ ነው። እነዚህ መመሪያዎች የተጻፉበት ቋንቋው ግን ከላይ እንደገለጽነው ፈጽሞ መነበብ የማይችሉ ናቸው። መጽሐፉ ከተገኘበት ጊዜ አንስቶ እስከ ዛሬ የመጽሐፉን ምንነት የሚያውቅ አንድ ሰው ይገኝ ይሆናል ተብሎ ተስፋ ቢደረግም እስካሁን ድረስ የቮይኒችን ማኑስክሪፕት ሚስጥር ሊፈታ የሚችል ባለሙያም ሆነ ቴክኖሎጂ ሊገኝ አልቻለም። ታዲያ ይህ መጽሐፍ ምንድን ነው ይላሉ። አንዳንዶች በጠፋ ቋንቋ የተጻፈ የሕክምና መጽሐፍ ነው ይላሉ። አንዳንዶች ወደ ሚስጥራዊ እውቀት የሚመራ የአልኬሚስት መመሪያ ነው ይላሉ። አንዳንዶች የአስማት መጽሐፍ ነው ይላሉ። ሌሎች ደግሞ የግል ኮድ በፈጠረ ሊቅ ወይም ሳይንቲስት የተጻፈ ሚስጥራዊ መጽሐፍ ነው ብለው ያምናሉ። እንዲያውም አንዳንዶች በባዕዳን ወይም በጊዜ ተጓዦች ወይም በጠንቋይ የተጻፈ ነው ይላሉ። ከዚያም አንድ ተጨማሪ ንድፈ ሐሳብ አለ። መጽሐፉ ሰዎችን ለማደናገር ብቻ የተፈጠረ ትርጉም የለሽ መጽሐፍ ነው፣ ሙሉ ማጭበርበር ነው የሚሉ መላምቶችንም የሚያስቀምጡ። ሳይንስ ግን ይህ መላምት ሐሰተኛ እንደሆነ በእርግጠኝነት ይናገራል። በእርግጥም ይህ መዝገብ ለማጭበርበር ተሰርቶም ከሆነ በሰው ልጅ ታሪክ ውስጥ እጅግ በጣም አስተዋይ የሆነ አጭበርባሪ ሰው የፈጠረው ድንቅ ስራ ተብሎ ሊደነቅ ይገባዋል። የቮይኒች ማኑስክሪፕት ምናልባት አንድ ቀን ሚስጥሩን የሚፈታ ሰው እስኪገኝ ድረስ በታላቁ የየል ዩኒቨርሲቲ ውስጥ በክብር ተቀምጦ ይገኛል።